ሰላም ጤና ይስጥልኝ። ዛሬ ከአንድ ተከታታያችን የቀረበልን ጥያቄ የምንመለከት ይሆናል። ሀሳብ አስተያየቶቻችሁ እየደረሱን ነው። እጅግ በጣም አድርገን እናመሰግናለን። አሁንም ቢሆን ጥያቄዎቻችሁንም አስተያየቶቻችሁንም አድርሱን እንላለን። የቀረበልን ጥያቄ ቪቪቲአይ ላይ የሚገኘውን ሴንሰር እንዴት ቼክ እናደርጋለን የሚል ጥያቄ ነው። ቀጥታ ወደዛ ከመግባታችን በፊት ግን በአውቶሞቲቭ እየሰለጠናችሁ ያላችሁ ካላችሁ እናንተ ስልጠና ላይ የተካተተ ስላልሆነ ከመጀመሪያው አንስተን የዚህን የቪቪቲአይ ሲስተም እንዴት እንደሚሰራ፣ ምን አይነት ሜካኒዝሞች እንዳሉት፣ ምን ክፍሎች እንዳሉት፣ ከዛ ደግሞ ሲበላሽ ምን አይነት ጸባይ ሞተራችን እንደሚያሳይና እንዲሁም ደግሞ እንዴት አድርገን ቼክ እንደምናደርገው የምንመለከት ይሆናል ማለት ነው። ቀጥታ ስለ ቪቪቲአይ የሚሰራበትን ሜካኒዝም ከማውራታችን በፊት መጀመሪያ ላይ ሞተራችን እንዴት ፋንክሽን እንደሚያደርግ ወይም ደግሞ ቪቪቲአይ ሲስተም ሳይጠቀም እንዴት አድርጎ ኦፕሬት ያደርግ እንደነበረ እንመልከት። በመጀመሪያ የምንመለከተው ስትሮክ ብለን የምንጠራውን ቃል ይሆናል። ስትሮክ የምንለው በሞተራችን ውስጥ ያለው ፒስተን ከቦተም ዴድ ሴንተር ቶፕ ዴድ ሴንተር ወይም ደግሞ ከቶፕ ዴድ ሴንተር ወደ ቦተም ዴድ ሴንተር ሲሄድ ትራቨል ሲያደርግ ያለችውን ሞመንት ስትሮክ ብለን እንጠራዋለን፣ ወይም ደግሞ በአማርኛው ምት ብለን የምንጠራው ነው። እንደምናውቀው መኪኖቻችን ላይ 4 ስትሮክ አለው ወይም ደግሞ 4 ምት አለው ማለት መጀመሪያ ላይ ወደ ውስጥ ሲያስገባ የሚሄዳት ዲስታንስ አለች፣ ኢንቴክ ስትሮክ ተብላ ትጠራለች። ከዛ ደግሞ ያስገባውን የሚያመቅበት አለ፣ ኮምፕሬሽን ስትሮክ ወይም ደግሞ የመቃ ስትሮክ የምንለው አለ። ከዛ ደግሞ የታመቀው ፈንድቶ ተቀጣጥሎ ወደ ፓወር ተቀይሮ ያንን ፒስተን ገፍቶት ወደ ታች ሲያወርዱ ደግሞ የፓወር ስትሮክ ወይም ደግሞ የኃይል ምት ብለን እንጠራዋለን። ከዛ የተቃጠለውን ጭስ ደግሞ ስናስወጣ ኤግዞስት ስትሮክ ብለን እንጠራዋለን ማለት ነው። ስለዚህ እነዚህን 4 ስትሮኮች እየደጋገመ በመስራት መኪናችን ከአንድ ቦታ ተነስቶ ወደ ሌላ ቦታ ላይ እንዲሄድልን እንዲንቀሳቀስልን ያደርግልናል ማለት ነው። ስለዚህ ይህንን ሲሰራ አንድ ነገር የምንመለከተው እነዚህ ቫልቮች ተራ በተራ ጊዜያቸውን ጠብቀው መክፈት ካልቻሉ ሞተራችን መስራት ያለበትን ስራ በስርዓት ኦፕሬት አያደርግም። ሲከፍቱም ደግሞ ጊዜያቸውን ጠብቀው መሆን አለበት። እነዚህ ቫልቮች እንዲከፍቱና እንዲዘጉ ደግሞ የሚያደርግልን ካምሻፍት ብለን የምንጠራው ሜካኒካል ሲስተም ይሆናል ማለት ነው። ስለዚህ አሁን መኪናችን ኦፕሬት ሲያደርግ እንደምናውቀው ፒስተናችን ኢንቴክ ለማድረግ ወደ ታች ዝቅ ይላል። ከዛ ደግሞ በመቀጠል ኮምፕረስ ለማድረግ ወደ ላይ ይወጣል። ይህንን ፕሮግረስ ስንመለከት የኢንቴክ ምት ላይ ወይም ደግሞ የኢንቴክ ስትሮክ ላይ ሲደርስ ክራንክሻፍታችን 180 ዲግሪ፣ ከዛ ደግሞ ኮምፕረስ ለማድረግ ተጨማሪ 180 ዲግሪ ይዞራል። ከዛ ደግሞ ፓወር ሲደረግ 180 ዲግሪ፣ ኤግዞስት ሲያደርግ 180 ዲግሪ ያለው። ስለዚህ የኢንጂናችን ክራንክሻፍት የሞተራችንን አራቱንም ምት ወይም ደግሞ አራቱንም ስትሮክ ለመጨረስ 720 ዲግሪ መሽከርከር አለበት ማለት ነው። እነዚህን 4 ምቶችን ኮምፕሊት ለማድረግ ካምሻፍቶቻችን ቫልቮቹን የሚከፍቱት በኢንቴክ ሰዓት ላይ እና በኤግዞስት ሰዓት ላይ ብቻ ነው። በሁለቱ በፓወር እና ኮምፕሬሽን ስቴጅ ላይ ምንም አይነት ቫልቮች መከፈት የለባቸውም። ክራንክሻፍታችን 180 ዲግሪ ሲዞር ካምሻፍታችን ግን የሚዞረው 90 ዲግሪን ብቻ ይሆናል ማለት ነው። ስለዚህ ክራንክሻፍታችን አራቱን ምት ለመጨረስ 720 ዲግሪ መዞር አለበት። ካምሻፍታችን ደግሞ የአራቱን ምት ተራ በተራ ጠብቆ ኮምፕሊት ለማድረግ 360 ዲግሪ መዞር አለበት ማለት ነው። ስለዚህ ሞተራችንን በዚህ ሜካኒዝም አማካኝነት እንዲሁም ታይሚንጉን ጠብቀን ሴት አድርገን ከተቀመጠ በስርዓት ይሰራል እናውቃለን። ታዲያ ይህንን ሞተር ራን እያደረግ ነው ኢንጂናችን አይድል ላይ ያለ የሚከፈትበት የቫልቭ ታይም እና ሃይ ስፒድ እየነዳ ነው ቫልቭ የሚከፈትበት ታይም ተመሳሳይ ነው የሚሆነው። እንደዛ ሲሆን ደግሞ ሞተራችን ማውጣት ያለበትን ጉልበት ማውጣት አይችልም። እንዲሁም ደግሞ በካይ ጭሶች እንዲፈጠሩ ይደረጋል። በተጨማሪም ነዳጅ የመብላት ሁኔታ ይኖራል ማለት ነው። አይድል ላይ ኦፕሬት ሲያደርግ ብዙ ነዳጅ እንዲገባ አንፈልግም። ከዛ ደግሞ አክሰለሬት ደግሞ ስናደርገው ጉልበት እንዲኖረው ብዙ አየር እንዲሁም ብዙ ነዳጅም መግባት አለበት። ስለዚህ ይህንን ነገር ኮምፐንሴት ለማድረግ ወይም ደግሞ ይህንን ማኔጅ ለማድረግ ተብሎ የቪቪቲአይ ሲስተም ተሰርቷል ማለት ነው። ቫልቮች የተለያየ ስፒድ ላይ የሚከፍቱበትና የሚዘጉበትን ታይም የማቀያየር ኮንሰፕት አሁን እነዚህ የምናውቃቸው ሞተሮች
ሲመረቱ ሳይሆን በፊት ከስቲም ኢንጂን ጀምሮ ነው። በ1903 የመጀመሪያውን የቪቪቲ ሲስተም ዲዛይን በማድረግ ፓተንት ያዘዘ ድርጅት የካዲላክ ነበረ። ከ1980 እስከ 1989 ድረስ ግን እነዚህ በአይዲያ ሲወሩ የነበሩ ወይም ደግሞ በአይዲያ ብቻ ፓተንት ይያዝበት የነበረው የቪቪቲ ሲስተም እውን የሆነበት አመቶች ናቸው ማለት ነው። በ1980 ፓተንትን በማስያዝ እንዲሁም ደግሞ ይህንን ኮንሰፕት ፕሮዳክሽን መኪኖች ላይ አፕላይ እንዲሆኑ ያደረገው ቀዳሚው ድርጅት የሆነው አልፋ ሮሚዮ ነው። ከዛ በመቀጠል ደግሞ ሆንዳ በ1989 ዓመተ ምህረት እስካሁን ድረስ የሚወራለትን የቪቴክ ሲስተምን የሰራ ድርጅት ሆኗል ማለት ነው። ይሄ ቪቴክ የምንለው ኃይል ያወጣሉ ያልተባሉትን ሞተሮች ራሱ በጣም ከፍተኛ የሆነ ጉልበት እንዲኖራቸው ያደረገ ዲዛይን ነበረ። ሞር እያሻሻሉት እስካሁንም ድረስ ያለ የቪቪቲ ታይፕ ወይም የቪቪቲ ሲስተም ነው ማለት ነው። እኛ ዛሬ የምንመለከተው ቶዮታ የሰራውን ቪቪቲ አይ ብሎ የጠራትን ኮንሰፕት ይሆናል ማለት ነው። ስለዚህ አሁን ቶዮታ ሞተር ላይ የምናገኛትን ቪቪቲአይ ተብሎ የሚጠራውን የቪቪቲ ሲስተም እንዴት እንደሚሰራ፣ ምን ክፍሎች እንዳሉት በኦርደሩ እስከ ዲያግኖሲስ ድረስ የምንመለከት ይሆናል ማለት ነው። ይሄ ቪቪቲአይ ብለን የምንጠራው ሲስተም ስንተነትነው ቫሪያብል ቫልቭ ታይሚንግ ዊዝ ኢንተለጀንስ ማለት ነው። ስሙም እንደሚነግረን ቫሪያብል ቫልቭ ታይሚንግ ማለት ቫሪያብል የሚለዋወጥ ወይም የሚቀያየር ማለት ነው። ቫልቭ የምትለው ቫልቭን ነው። ታይሚንግ ደግሞ የቫልቮች የሚከፍቱበትና የሚዘጉበትን ነው ማለት ነው። ስለዚህ የቫልቭን ታይም ወይም ደግሞ ቫልቭ የሚከፍትበት የሚዘጋበትን ታይም ቫሪ ማድረግ፣ ማለያየት፣ ማቀያየር ነው ስራው ማለት ነው። ይህንን ስራው ደግሞ የሚሰራው ዊዝ ኢንተለጀንስ ወይም ደግሞ ከኢሲኤም ጋር አንድ ላይ በመሆን ነው። ስለዚህ ይሄ ሲስተም እንደው የሚያደርገው ኢንጂኑ ላይ ሞተሩ ላይ ያለውን ቫልቮችን የሚከፍቱበትና የሚዘጉበትን ታይም በሚያስፈልግበት ሰዓት ላይ ጠብቆ ኢሲኤሙ ምን ያደርጋል ማለት ነው እንዲለያይ ያደርግልናል ማለት ነው። ስለዚህ አድቫንስና ሪታርድ በማድረግ እነዚህን ስራዎችን ይሰራል ማለት ነው። ቪቪቲአይ ያስፈለገበት ምክንያት የመጀመሪያው ብክነትን ለመቀነስ ነው። ይሄ ቪቪቲአይ ሲስተም ብክለትን እንድንቀንስ የሚረዳበት የራሱ የሆነ ሜካኒዝም አለው። እሱን እንመለከታለን። እንዲሁም ደግሞ ነዳጅ አጠቃቀምን ማስተካከል፣ በአይድል ላይ ሲሆንና ሃይ ስፒድ ላይ ስንሆን የሚገባውን የነዳጅ መጠን ማኔጅ ማድረግን እንድንችል የሚረዳን ነው። መጨረሻ ላይ ኖክስ እንዳይፈጠር መከላከል። ስለዚህ አሁን የምንመለከተው ቪቪቲአይ የምንለው ሲስተም እነዚህን ጥቅሞችን የሚሰጠን ምን አይነት ሜካኒዝምን ወይም ደግሞ ምን አይነት መንገድን ተጠቅሞ እንደሆነ እንመለከታለን ማለት ነው። አሁን ሞተራችን አይድል ላይ ነው እንበልና ኢሲኤሙ የቪቪቲአይ ሲስተሙ ምን እንዲያደርግ ትዕዛዝ ይሰጠዋል። የአየርና የነዳጅ ማስገቢያውን በመቃ ሰዓት ላይ ከፍቶ እንዲቆይ ወይም ደግሞ ቶሎ እንዳይዘጋ እመቃው ሲጀምርም ለትንሽ ማይክሮ ሰከንዶች ከፍቶ እንዲቆይ ትዕዛዝ ይሰጣል ማለት ነው። ያን በሚያደርግበት ሰዓት ላይ እንደምናውቀው ፒስተናችን ወደ ላይ መውጣት ሲጀምር ቫልቫችን የኢንቴክ ቫልቫችን ናት ብለን እንውሰደውና ይሄ የኢንቴክ ቫልቫችን ለትንሽ ሰዓት ከፍቶ የሚቆይ ከሆነ መጀመሪያ ላይ ገብተው የነበሩት የኤርና የፊውል ሚክስቸር ተመልሶ ሲገፉ ፕሬሸራይዝድ የሆኑ ስለሆነ የሚመጡት መውጫውን ነው የሚፈልጉት። ለኮምፕሬሽን ሲጠጉ ይሄ መስመር ክፍት ሆኖ ስለሚያገኙት እነዛ ድብልቆች እዚህ ላይ የምናገኛቸው ድብልቆች ምን ያደርጋሉ? እየሾለኩ ተመልሰው ወደ ኢንቴክ ማኒፎልድ ይመለሳሉ ማለት ነው። አይድል ላይ ያለን ኤክሰስ የሆነ የነዳጅና የአየር ድብልቅ ያስፈልገንም ማለት ነው። ስለዚህ ምን ያደርጓል? ጉልበቱ ረገብ እንዲል የሚወስደውን የኤር ፊውል ሚክስቸር መጠን እንዲቀንስ ከገቡት ላይ የተወሰነው ፐርሰንት ወደ ኢንቴክ ማኒፎልድ እንዲመለስ ያደርጋል ማለት ነው። ጥቂት አየርና የነዳጅ ድብልቅ ወደ በኢንቴክ ቫልቭ በኩል ወደ ማኒፎልድ ከተመለሱ በኋላ ይዘጋል። ፓወር ኤግዞስት ስትሮክ ያደርጋሉ ማለት ነው። ኢሲኤማችን ይህንን ፕሮሲጀር የሚሰጠው መኪናችን አይድል ስቴጅ ላይ ሲሆን ወይም ደግሞ ሚኒሞ ብለን የምንጠራው ስቴጅ ላይ ሲሆን ነው ማለት ነው። ስለዚህ በዛ ጊዜ ላይ የሚባክንብንን ነዳጅ ምን ያደርጋል? ይቆጥብልናል ማለት ነው። እዚህ ጋር የነዳጅ አጠቃቀምን ማስተካከል ያልነው ይሄንን ነው። ከዛ ደግሞ በመቀጠል በሃይ ስፒድ ላይ ደግሞ ስንሄድ ከሚፈጠሩት መካከል አየርን የሚበክሉ ወይም ደግሞ እነዚህ ኖክስ ብለን የጠራናቸው ጋዞች ክሬት የሚሆኑበት ነው። ሰምታችሁ የምታውቁ ከሆነ ኢጂአር የሚባል ሲስተም ያላቸው መኪኖች አሉ። ምንድነው የሚያደርገው? የኤግዞስት ጋዙን ተመልሶ ሲሊንደር ውስጥ እንዲገባ በማድረግ በእመቃ ሰዓት ላይና በፍንዳታ ሰዓት ላይ የሚፈጠረውን
ሃይ የሆነ ቴምፕሬቸር መቀነስ ወይም ደግሞ ሚኒማይዝ ማድረግ ነው ስራው። VVTi ያላቸው መኪኖች ይህንን የኢጂአር ኢፌክትን አፕላይ ማድረግ ይችላል ወይም ደግሞ ኢጂአር የሚሰራውን ስራ እንዲሰራ ማድረግ እንችላለን ማለት ነው። ይህንን የVVTi ሲስተም ተጠቅመን መኪናችንን በሃይ ስፒድ እየነዳ ነው ወይም ደግሞ በፍጥነት እየነዳ ነው ኤግዞስት ለማድረግ ፒስተናችን ወደ ላይ እየወጣ እንደምናውቀው በኤግዞስት ሰዓት ላይ ኤግዞስት ቫልቫችን ክፍት ነው። ምን ያደርጋል? በዚህ ሰዓት ላይ ውስጥ ያለው ጭስ እየወጣ ቀደም ብሎ ይሄ ኤግዞስት ሳያልቅ ቀደም ብሎ ኢንቴክ እንዲከፍት ያደርጋል ማለት ነው። ያ የተቃጠለው ጭስ በኤግዞስት ብቻ መውጣት ሳይሆን በኢንቴክም በኩል መግባት ይጀምራሉ ማለት ነው። በኢንቴክ በኩል ደግሞ ገባ ማለት ለመቀጣጠል የተዘጋጁት ከአየርና ከነዳጅ ውህዱ ጋር አንድ ላይ ተቀላቅሎ ይገባል ማለት ነው። ከዛ ኢንቴክ ለማድረግ ይሄ ፒስተን ወደታች ሲወርድ አብሮ ማን ይገባል? እነዚህ የተቀጣጠለው ወይም ደግሞ ነዶ የጨረሰው ጭስ ተቀላቅሎ ይገባል ማለት ነው። ነዶ የጨረሰ ጭስ ደግሞ በምንም ተአምር ተመልሶ ፓወርን ወይም ደግሞ እሳትን መፍጠር ስለማይችል ሌላ አዲስ ኃይል ወይም ደግሞ አዲስ ኤር ፊውል ሚክስቸር ገብቶ ሊፈጥር ከሚችለው ሂት ላይ የተቃጠለው ጭስ ምን ያደርጋል? ያቺን ሂት እንዳትፈጠር ይከላከልልናል ማለት ነው። VVTiያችን ኖርማሊ የኢጂአርን ስራ ስለሆነ እየሰራ ያለው ኢንተርናል ኢጂአር ኢፌክት ኦፍ VVT ተብሎ ይጠራል ማለት ነው። የኢጂአርን ስራ VVTiያችን ደግሞ በመስራት እዚህ ጋር ያየናቸውን ሁለቱን የብክለትን መቀነስንና የኖክስ እንዳይፈጠር መከላከልን ያደርጋል። ኢጂአርን ቢሆን የሚሰራልን ስራ ነው። ኖክሶች ክሬት እንዲያሆኑ ወይም ደግሞ ናይትሮጅን ኦክሳይዶች ፎርም እንዳያረጉ የሚከላከልልን ሲስተም ነው ኢጂአርም። VVTም ይህንን ስራ ይሰራልናል ማለት ነው። ስለዚህ የVVTi ሲስተም ምን ክፍሎች እንዳሉት እንመልከት። እዚህ ላይ የምንመለከተው ካምሻፍቶች ጋር አታች የሚሆነው ቦዲ የVVTi ቦዲ ይሄ ነው። ይሄ እዚህ ጋር አንድ ቁጥር ያለው የቫሪያብል ቫልቭ ታይሚንግ አክቹዌተር የምንለው ይሄ አጠቃላይ ሲስተሙን አቅፎ የያዘው ነው። እንደምንመለከተው እዚህ ጋር ጥርስ አለው። እነዚህ ጥርሶች በኋላ ቼኑ የሚገባበት ቦታ ነው ማለት ነው። ከዛ ደግሞ በመቀጠል የምንመለከተው ስቶፐር ፒን ብሎ የሚጠራታለች። እቺ ስቶፐር ፒን መኪናችንን ሞተር ስናጠፋ ካምሻፍታችንን መጀመሪያ ወደ ነበረበት ታይሚንግ ሎክ አድርጎ የሚይዝልን ነው። መኪናችንን ስናቆም ወይ አድቫንስ ላይ ወይ ሪታርድ ላይ ሆኖ እንዳይቆም ዘግቶ የሚይዝልን ይሄ ስቶፐር ፒን ብለን የምንጠራው ፓርት ነች ማለት ነው። ከዛ ደግሞ ካምሻፍታችን አለ። እንዳወራ ነው ካምሻፍታችን ቫልቮቻችን የሚከፍትልን የሚዘጋልን ነው። አታች የሚሆነው ከዚህ ይሄ ስፕሮኬት ካለበት ከጀርባው በኩል ካምሻፍቶቻችንን እናገኛቸዋለን ማለት ነው። ከዛ የቫልቭ ታይሚንግ አድቫንስ ቻምበር የሚለው አለ። ቻምበር የሚላቸው እዚህ ጋር ሃሽ አርጎ የሳላቸው ናቸው። እነዚህ ክፍተቶች በጠቅላላ የአድቫንሲንግ ቻምበሮች ናቸው። እነዚህ ቻምበሮች በዘይት የሚሞሉ ክፍሎች ናቸው። VVTi ሲስተም በኦይል አክቹዌት የሚደረግ ወይም ደግሞ በዘይት ግፊት አማካኝነት የሚሰራ የVVT ወይም ደግሞ ቫሪያብል ቫልቭ ታይሚንግ ሜካኒዝም ነው ማለት ነው። ስለዚህ አድቫንስ ቻምበር አለን። ከዛ ደግሞ እዚህ ጋር የምትመለከቱት ሮተር ተብላ ትጠራለች። ይሄ ሮተር ደግሞ ከመኪናችን ካምሻፍት ጋር አታች የተደረገው ወይም ደግሞ የታሰረው ክፍል ይሄ ሮተር ብለን የምንጠራው ክፍል ነው። ይህንን ሮተር ደግሞ የሚገባበት ሃውዚንግ ተብሎ የሚጠራው ክፍል ነው። 7 ቁጥር ላይ ደግሞ የፍሮም ቫልቭ ታይሚንግ ሪታርድ ቻምበር ደግሞ የሚላት እዚች ጋር ያለችዋ ክፍተት ሪታርድ ሲሆን ዘይት የሚሞላበት ክፍል ነው ማለት ነው። ኢሲኤሙ ይሄ ታይሚንግ ከአድቫንስ ወደ ሪታርድ መቀየር አለበት ካለ ዘይት በዚህ በኩል ወይም ደግሞ እዚችኛዋ ቻምበር በኩል እንዲሞላ ያደርጋል ማለት ነው። እዚህ ላይ የምንመለከታት እቺ ሲስተም ከኢሲኤም ትዕዛዝ ተቀብላ እነዚህ ዘይቶች ወደ አድቫንስ ቻምበር እና ወደ ሪታርድ ቻምበር እንዲገቡ የምታረግልን ሲስተም ነች። ስሟም የVVT ኦይል ኮንትሮል ቫልቭ ተብሎ ይጠራል። አንዳንድ የማኑዋሎች ላይ ሶሎኖይድ ተብላ ልታገኟት ትችላላችሁ። ይሄ ሶሎኖይድ የሚሰራው ስራ ምንድነው? የኤሌክትሪክ ፓወር ሲያገኝ ዘይቱ ሲያልፍ የነበረው ወደ አድቫንስ ከሆነ የአድቫንሱን ዘግቶ ወደ ሪታርድ በኩል እንዲሄድ ማድረግ ወይም ደግሞ ሪታርድ ላይ ከሆነ የሪታርዱ መስመር ዘግቶ ደግሞ በአድቫንስ በኩል ሃይ ፕሬሸር ኦይል እንዲያልፍ ማድረግ ነው ማለት ነው። ታዲያ ይሄ የVVT ሲስተም ችግር ካለበት
እንዴት እናውቃለን? ምን አይነት ችግር እንዳለበት አንደርስታንድ ለማድረግ መጀመሪያ ውስጥ ያለውን ሜካኒዝም አንደርስታንዲንግ ሊኖረን ስለሚገባ እሱን እንመለከታለን። አሁን የዚህ VVTi ሲስተም የሚሰራበት ሜካኒዝም ክሊር ለማድረግ በዚህ በ3D ሞዴል እንመለከታለን ማለት ነው። አሁን እዚህ ላይ የምንመለከተው ይሄ ካምሻፍታችን ነው። ከዚህ ከካምሻፍቱ ቀጥሎ የምናገኘው ክፍል ደግሞ የታይሚንግ ቼን ከክራንክሻፍት ጋር የሚታሰርበት የሚያያዝበት ጥርስ ነው ማለት ነው። እዚህ ጋር የምናያቸው ጥርሶች እነሱ ናቸው። ከዛ በመቀጠል ደግሞ ይሄንን ሃውዚንግ እናያለን። ይሄ ሃውዚንግ በጠቅላላ ደግሞ የVVT አክቹዌተር ቦዲ ይሆናል ማለት ነው። ስለዚህ የVVTi ሲስተሙን ውስጥ ለማየት ስንፈልግ መጀመሪያ ከውጪ በኩል የያዙትን ብሎኖች ሪሙቭ ማድረግ ያስፈልጋል። እነሱን ብሎኖች ሪሙቭ እናረጋቸዋለን። ልክ እነዚህን ሪሙቭ እንዳደረግን እዚህ ጋር አንድ ፕሌት አለን። እሷን ፕሌት ስናነሳ ሙሉ የVVTi ሲስተም የሚሰራበትን የሜካኒዝም ቦዲ እናያለን ማለት ወይም ደግሞ የሜካኒዝም ፌሱን እናገኛለን ማለት ነው። ቅድም እዛ ፓርቶቹን ስናወራ ሎኪንግ ፒን ያልናታለች። ሎኪንግ ፒኗ እዚህ ጋር ተቀምጣ የምናገኛት ነው። ልክ ይህንን ሪሙቭ ስናረገው ከላይ ስፕሪንግ እናገኛለን። የዚህ ስፕሪንግ ጥቅም ይህንን ሎኪንግ ፒን ወደ ውስጥ ገፍቶ ወጥሮ መያዝ ነው። እዚህ ጋር የምናገኛትን ካምሻፍት ለማሽከርከር ብንሞክር አይንቀሳቀስልንም። ምክንያቱም ይሄ ነክሶ ከዚህ ካውዚንጉ ጋር ስለተያያዘ የሚሰጠን እንቅስቃሴ አይኖርም ማለት ነው። እችኛዋን ግን ሎኪንግ ፒን ይዘን ሪሙቭ የምናረጋት ከሆነ ይሄ ካምሻፍት ፍሪሊ መንቀሳቀስ ይጀምራል ማለት ነው። እንደተነጋገርነው ይሄ ካምሻፍት ዳይሬክትሊ የተያያዘው ከዚህ ከሮተሩ ጋር ብቻ ነው። ከሌሎች ከዚህኛው ቦዲ ጋር ወይም ደግሞ ከሃውዚንጉ ጋር ምንም አይነት የታሰረ ፓርት የለውም። የታሰረው ብቸኛ ከሮተሩ ጋር ነው። ስለዚህ ሮተሩ ሲንቀሳቀስ ካምሻፍቱ ይንቀሳቀሳል እንጂ ይሄ እዚህ ጋር የምናየው ሃውዚንግ ምንም አይነት እንቅስቃሴ አይኖረውም ማለት ነው። ምንም አይነት እንቅስቃሴዎችን አይሰጠንም። መጀመሪያ ላይ መኪናችን ጠፍቶ ከነበረ እቺ ሎኪንግ ፒን ውስጥ ሎክ አርጋ ነው የምትጠብቀን። ልክ የመኪናችንን ቁልፍ አስገብተን ስናስነሳ በመኪናችን ውስጥ ያሉ ዘይቶች መንቀሳቀስ ይጀምራሉ። እነዛ ዘይቶች እየተንቀሳቀሱ በእያንዳንዱ ቦታ ላይ ለሉብሪኬሽን መዳረስ ሲጀምሩ ካምሻፍታችን ላይ እንደዚህ አይነት ቀዳዶችን ልናገኝ እንችላለን። ከምናገኛቸው ቀዳዶች መካከል እዚህ ጋርና እዚህ ጋር ያሉት በኢሲኤማችን አማካኝነት ለኮንትሮል ቫልቭ ትዕዛዝ ሲሰጠው የዘይት ግፊት የሚልክበት ቀዳዶች ናቸው ማለት ነው። ስለዚህ መኪናችን አስነስተናል። ይሄ ዘይት ተነስቶ ቦታዎችን ሉብሪኬት እያደረገ ነው። በዛውም በዚህ ቀዳዳ ውስጥ በመግባት እዚህ ጋር የምንመለከተው ቀዳዳ ውስጥ በመግባት ዘይት እየገባ ሲመጣ እቺ እዚህ ጋር የምንመለከታት ሎኪንግ ፒን እንደተነጋገርነው ከላይ ስፕሪንግ አለው ወጥሮ ይዞታል። የትም መንቀሳቀስ አይችልም። ያ ዘይት ግን ቀስ እያለ በዚህ በውስጥ በኩል መግባት ሲጀምር እቺ ሎኪንግ ፒን ወደ ላይ እየገፋት ይመጣና ሙሉ ሎክ አርጋ ከነበረችበት ቦታ ላይ እንድትላቀቅ ያደርጋታል ማለት ነው። ልክ ይሄ ሲላቀቅ ይሄ ካምሻፍት አሁን ማድረግ ይችላል። ከዚህ ሮተሩ እንደዞረው አብሮ መዞር መሽከርከር ይችላል ማለት ነው። እሺ ስለዚህ አሁን መኪናችንን በሚዲየም ስፒድ እየነዳ ነው ከሆነ የVVT ኮንትሮል ቫልቫ ወይም ደግሞ የኮንትሮል ሶሎኖይዷ አክቲቬት ትሆንና ዘይት በእነዚህ ቀዳዶች በኩል በዚህ እንዲገባ መንገድ ይከፍትለታል ማለት ነው። የአድቫንሱን መንገድ ይከፍትለታል። ዘይት በዚህ በኩል እየገባ ይመጣና ቀጥታ እዚህ ጋር በዚህ በቀጭኑ ቻምበር በኩል ዘይቶች እየገቡ ይመጣሉ። ዘይት መግባቱን ሲጀምር ይህንን ሮተር ለብቻው ወደ አንድ ሳይድ መግፋት ይጀምራል ማለት ነው። ሞር እየተገፋ መቶ ማክሲመም ይሄ የሚደርስበት ቦታ ፉል አድቫንስ የሆነበት ቦታ ነው። እዚህ ደግሞ መሃል ላይ ደግሞ ከሆነ ሚዲየም አድቫንስ ይሆናል ማለት ነው። ስለዚህ ክሩዝ የምናደርገው ወይም ደግሞ መኪናችን የምንነዳው ሚዲየም ላይ ከሆነ ምን ያደርጋል? ይሄ ታይሚንጉን የቫልቭን የሚከፍትበትን ታይም ቫሪ ያደርገዋል ማለት ነው። ትንሽ በተወሰነ ፐርሰንት ሚዲየም እንዲሆን ያደርገዋል። ከዛ ፉል አክስለሬት አድርገን በሃይ ስፒድ መሄድ ስንጀምር ይሄ ወደ ሙሉ አድቫንስ ይጠጋል ማለት ነው። ይሄ ወደዚህ እንዲገፋ የሚያደርገው እዚሁ መጀመሪያ ላይ ይሄንን ባላንስ ለማድረግ ተብሎ የገባው ዘይት እዚህ ቦዲ ውስጥ ባሉት ቀዳዶች አማካኝነት ወደ ውስጥ እየገባ መመለስ ይጀምራል። ወደ ኦይል ሳምፓችን መግባት ይጀምራል። ከዛ ደግሞ ሞር አክሰለሬት ስናደርግ እዚህ ውስጥ ያለው ዘይት እየወጣ ይሄ እዚህ ጋር ደግሞ አዲስ ዘይት በሃይ ፕሬሸር እየተገፋ እየገባ ሙሉ ለሙሉ
አድቫንስ እንዲሆን ያደርገዋል ማለት ነው። ይሄ እንቅስቃሴ በአንዱ ሴክሽን ብቻ ሳይሆን እዚህ ላይ እንደምንመለከተው በአራቱም ሴክሽን ነው የሚሆነው ማለት ነው። ይሄ ነገር ሀፕን የሚያደርገው በአራቱም ሴክሽን ነው። ስለዚህ አድቫንስ ሲያደርግ አንድ ዘይት እዚች ቻምበር ውስጥ ይገባል። ከዛ ደግሞ ሌላ ዘይት እዚኛው ቻምበር ውስጥ ይገባል። ሌላ ዘይት እዚኛው ጋር ይገባል። ሌላ ዘይት ደግሞ እዚኛው ጋር ይገባል። ከዛ ደግሞ መኪናችን እያቀዘቀዝ ነው ወደ አይድል የምናመጣው ከሆነ ያቺ ኮንትሮል ቫልቭ ከፍታ የነበረው ለአድቫንስ ቻምበር ለዚህኛው ቻምበር ዘይት እንዲገባ ነበረ። መልሶ አቅጣጫውን ይቀይርና እዚህ ውስጥ ያለው ዘይት እንዲወጣና ሌላ ደግሞ ፕሬሸራይዝድ የሆነ ዘይት ደግሞ በዚህኛው በቀጭኑ ሳይድ ወይም ደግሞ የሪታርድ ቻምበር ብለን የጠራ ነው በሪታርድ ቻምበሩ በኩል ዘይት እንዲገባ ያደርጋል ማለት ነው። ካምሻፍቱ ላይ የምናያቸው እነዚህ ቀዳዶች አንደኛው የአድቫንስ መግቢያ ነው። ሌላኛው ደግሞ የሪታርድ ለሪታርድ ጊዜ ዘይት የሚገባበት ይሆናል ማለት ነው። አሁን ፉል አድቫንስ ነበረ፣ መኪናችን እያቀዘቀዝ ነው ወደ ማቆም እየሄድን ነው። አሁን ደግሞ ይሄኛውን ቀጭን ክፍተት ወይም ደግሞ ቀጭን ቻምበር በዘይት መሙላት ይጀምራል። ይሄኛው ዘይት ደግሞ መሞላት ሲጀምር ይሄ ሮተር ቀስ እያለ ወደዚህኛው ሳይድ መሽከርከር ይጀምራል ማለት ነው። ልክ ወደዚህ ሲሆን ፉል ሪታርድ ሆነ ማለት ነው። ስለዚህ መኪናችን አቆመ ነው። ብዙ ነዳጅ አይወስድም። ያንን መኪና ራን ለማድረግ የሚያስችለውን አክል ብቻ ምን ይላል ነዳጅ እንዲገባለት ቫልቮቹን ይቆጣጠራል ማለት ነው። ልክ ቁልፋችንን ስናጠፋው ግን ቅድም ያየናት ሎኪንግ ፒን ገብታ እንድትቀረቀር ዘይቱን እንዳለ መጦ ይወስዳል ማለት ነው። ቀጣይ ላይ ልናስነሳ ስንመጣ ኖርማሊ እኛ ሞተሩ ሲሰራ ሴት የተደረገለት ታይሚንግ ይነሳል ማለት ነው። መቼ አድቫንስ ያድርገው መቼ ደግሞ ሪታርድ እንደሚያደርገው ደግሞ የሚያውቀው እንዴት እንደሆነ እዚህ ላይ መመልከት እንችላለን። እዚህ ላይ የምንመለከታት ይሄኛው ቦክስ እዚህ ጋር ያለችው ቦክስ ይሄ ቦክስ ኢሲኤማችን ነው። እዚህ ጋር ደግሞ ሴንሰሮቻችንን እናገኛቸዋለን። ለዚህ ለኦሲቪ ትዕዛዝ ለመስጠት ወይም ደግሞ የቪቪቲው ኦይል ኮንትሮል ቫልቭ 12 ቮልት እንዲሰጠውና እንዳይሰጠው የሚያደርገው እነዚህ ሴንሰሮች የሚሰጡት ዳታ ነው ማለት ነው። ስለዚህ ይሄ ኢሲኤም ከነዚህ ሴንሰሮች አሁን ለምሳሌ ከክራንክ ሻፍት ፖዚሽን ሴንሰር ምናክል አርፒኤም ሞተሩ ራን እያደረገ እንደሆነ ዳታ ከዚህ ሴንሰር ማወቅ ይችላል። ከማስ ኤር ፍሎ ሜትር እና ከትሮትል ፖዚሽን ሴንሰር ደግሞ እየገባ ያለውን የአየር መጠን ምናክል እንደሆነ ያውቃል። ስለዚህ ለዚህ ለገባው አየር መግባት ያለበትን የነዳጅ መጠን ያውቃል ማለት ነው። እነዚህን ዳታዎችን ከሰበሰበ በኋላ ሃይ ስፒድ ላይ ከሆነ ወደ አድቫንስ እንዲቀየር ማድረግ አለበት። ሎ ስፒድ ደግሞ ከሆነ ወደ ሪታርድ ማድረግ ወይም ደግሞ ወደ ሪታርድ ፖዚሽን የሚቀይርበት ሚንስ ይኖራል ማለት ነው። ስለዚህ የኢንጂን ኩላንት ቴምፕሬቸር ሴንሰሩ ምን ያክል ሙቀት ላይ እንደደረሰ ምክንያቱም የኢንጂናችን ሙቀት እየጨመረ ሲመጣ ቅድም እንደወራ ነው የኖክስ ፕሮዳክሽን ስለሚኖር ወይም ደግሞ የናይትሮጅን ኦክሳይድስ ብለን የምንጠራቸው መርዛማ ጋዞች ፎርሜሽን ስለሚኖር ያንን ለመከላከል በዚህ የነዚህ ዳታዎች ያስፈልጓል። የቪክሉን ስፒድ መኪናው በምን ያክል ፍጥነት እየሄደ እንዳለም ተጨማሪ ዳታ ይሰጧል ማለት ነው። አድቫንስ ማድረግ እንዳለበትና ኦር ደግሞ ሪታርድ ማድረግ እንዳለበት በተጨማሪም ደግሞ ከካምሻፍት ፖዚሽን ሴንሰሩ ደግሞ ሜንሊ ከዚህ ነው ዋናውን ዳታ የሚወስደው። ከካምሻፍት ፖዚሽን ሴንሰሩ ደግሞ ከክራንክ ሻፍቱ ጋር አንድ ላይ በመሆን ምን ያደርጋል ማለት ነው ታይሚንጉን ያውቃል ማለት ነው። ታይሚንጉን ይረዳል ማለት ኢንጂኑ ያለበትን ታይሚንግ ይረዳል። ስለዚህ ሞር ስፒዱ እየጨመረ ሲመጣ ያቺን ታይሚንግ ምን ማድረግ አለበት እንደ ስፒዱ እንደ መኪናው ፍጥነት አይቶ ወይም ደግሞ እንደ ኢንጂኑ ዙር አይቶ ኖክሶችም እንዳይፈጠሩ በተጨማሪም ደግሞ የሚገባው የነዳጅና የአየር መጠን ተመጣጣኝ መሆኑን መረዳት ስላለበት እነዚህን ሴንሰሮች በጠቅላላ አስተሳስሮ ምን ያደርጋል ኮንትሮል ያደርጋል ማለት ነው። ስለዚህ እያንዳንዱ እዚህ ላይ የምንመለከታቸው እያንዳንዳቸው ሴንሰሮች ዳታ ከላኩለት በኋላ ውስጥ ባሉት ፕሮግራም በተደረገው ቺፕ አማካኝነት የተለያዩ ካልኩሌሽኖችን በመስራት ፋይናሊ ለካምሻፍት ታይሚንግ ኦይል ኮንትሮል ቫልቭ ኦሲቪ ተብሎ ለሚጠራው ወይ 12 ቮልት እንዲደርሰው ኦር ደግሞ እንዳይደርሰው ያደርጋል ማለት ነው። ስለዚህ ኢሲኤም እነዚህን ካልኩሌሽኖችን ሳይሰራ በምንም ታምር ዝም ብሎ በማለት ተነስቶ አድቫንስም ሪታርድም አያረግም ማለት ነው። ግዴታ የነዚህን ፊድባክ የነዚህን ሴንሰሮች
ዳታ መቀበል አለበት ማለት ነው። ስለዚህ የቪቪቲአይ ሲስተማችን ተበላሸ ማለት እዚህ ጋር የምናያቸውን ጸባዮች ምልክቶች ያሳዩናል ማለት ነው። ከዛ ውስጥ የመጀመሪያው የተዘበራረቀ ሚኒሞ ነው። መኪናችንን አስነስተ ነው ለቀ ነው አይድል እየሰራ ምንም ነዳጅ ምንም ሳንሰጠው በመሃል ነዳጅ ከፍ ሊል ይችላል ኦር ደግሞ ሊወርድ ይችላል ማለት ነው። በመሃል ከፍ ይላል ይወርዳል፣ ከፍ ይላል ይወርዳል። ድምፁ ምን የሚል የሚዋዥቅ አይነት ካራክተሮችን ሊያሳይ ይችላል ሞተራችን። ከዛ ደግሞ ነዳጅን ቶሎ የመጨረስ ባህሪ፣ አድቫንስ ማድረግ ባለበት ሰዓት ላይ አድቫንስ ካላደረገ፣ ሪታርድ መሆን ባለበት ሰዓት ላይ ሪታርድ የማያደርግ ከሆነ ኢንጂን ሚስፋየርን ያመጣብናል ማለት ነው። ኢንጂን ሚስፋየር የምንለው 4 ሲሊንደር ከሆነ ከአራቱ ሲሊንደር አንዱ ሲሊንደር ምንም አይነት ፓወር ወይም ደግሞ አመርቂ የሆነ ፕሬዠር ሳይፈጥር ሲቀር ኢንጂን ሚስፋየር ብለን እንጠራዋለን ማለት። ስለዚህ ሞተራችንም ሊርገፈገፍ ይችላል፣ ድምጹም የሚርገፈገፍ ወይም ደግሞ ጉልበት ፈልጋለሁ የሚል አይነት ድምጾችን መውጣት ይጀምራል ማለት ነው ኢንጂን ሚስፋየር ካለው። ከዛ ደግሞ ሞተር ሲነሳ የመደብደብና ድምጽ የማሰማት ቅድም ያየናት ሎኪንግ ፒን ብለን የጠራናት ሲስተም አለች። እዚች ጋር ያለችው ሎኪንግ ፒን ከፍታ ከቀረች ወይም ደግሞ ሎክ ሳታረግ ከቀረች ይሄ ካምሻፍት ሎክ ስለማይ ልክ ስናስነሳው ለመሽከርከር ቼኑ ካምሻፍቱን ለማሽከርከር መዞር ሲጀምር ይሄ እዚህ ውስጥ የምናየው ሮተር ወደ ቀኝና ወደ ግራ መንገጫገጭ ይጀምራል። ምክንያቱም ዘይት ውስጥ ያለው ዘይት ፕሬሸር አቅም ስለሌለው መዋለል ወይም ደግሞ መንገጫገጭ ስለሚጀምር በጣም ከፍተኛ የሆነ ድምጽ ያመጣል። እየደበደበ ለረጅም ሰዓት ላያስነሳልን ይችላል። ምክንያቱም ታይሚንጉ የማይሆን ቦታ ላይ ስለሚዋዥቅ ማለት ነው። አንዴ ሪታርድ አንዴ አድቫንስ ሪታርድ አድቫንስ ስለሚሆንበት ዘይቱ ውስጥ ፕሬሸር ቢልድ አፕ አድርጎ መሆን ያለበት ሎኬሽን ላይ እስካልደረሰ ድረስ መኪናችንን ላያስነሳ ስለሚችል ይሄ የመርገብገብ አይነት ድምጽ ሊኖር ይችላል ማለት ነው። ከዛ ደግሞ እነዚህ ሁሉ ነገሮች ሲመጡ ኢሲኤሙ ማውቁ ስለማይቀር ምክንያቱም ቅድም እንደተነጋገር ነው ከብዙ ሴንሰሮች ነው ዳታዎችን እየወሰደ ያለው። ስለዚህ በነዛ ዳታዎችም ፐርፌክት ያልሆነ ታይሚንግን ከክራንክሻፍት ፖዚሽን ሴንሰር እና ከካምሻፍት የማያገኝ ከሆነ ምን ያደርጋል? ለማስተካከል ይሞክራል። የማይችል ሆኖ ካገኘ የሚያገኛቸው ዳታዎች ተመሳሳይ ሆኖ ካገኘ መጨረሻ ላይ የቼክ ኢንጂን መብራት አብርቶ ለኛ ይነግረናል ማለት ነው። እዚህ ጋር ግን የቼክ ኢንጂን ላይት ሲያበራ ግን በሚያሳዝን ሁኔታ የቪቪቲአይን ሲስተም አይደንቲፋይ ለማድረግ በጣም ከባድ ነው የሚሆነው። ምክንያቱም በጣም ብዙ አይነት ኮዶች ናቸው ያሉት። በተጨማሪ ደግሞ መኪኖቹ ላይ አንዳንድ ጊዜ በቪቪቲአይ ችግር ሆኖ የክራንክሻፍትና የካምሻፍትንም ፖዚሽን ሴንሰር ችግር ሊጠቁም ይችላል ማለት ነው። በዛ ጊዜ ላይ እኛ ቀጥታ ሄደን የክራንኩንም የካምሻፍቱንም ፖዚሽን ሴንሰሮች ብንቀይረው ተመልሶ ያ ኮድ መምጣቱ አይቀርም። ምክንያቱም ችግር እየፈጠረ ያለው የቪቪቲአይ ሲስተሙ ስለሆነ እነዚህ ቅድም ያየናቸው የነዚህ ሴንሰሮች ኢንፍሉዌንስ ስላለው ይሄ ቪቪቲአይ ሲስተም እንዲሰራ ምን ያደርጋል ማለት ነው? የነዚህን ዲቲሲ ኮዶችን ሊሰጠን ይችላል ማለት ነው። ፐርፌክትሊ ታይሚንጉን ሴት ማድረግ ካልቻለ ወይ እነዚህ ዳታዎችን እያበላሹብኝ ነው ኦር ደግሞ ኦሲቪው የተበላሸ ነው ወይም ደግሞ ቫልቮ ኦፕሬት እያደረገ አይደለም ይላል ማለት ነው። ስካን ስናደርግ ከሚሰጠን የዲቲሲ ወይም ደግሞ ዲያግኖስቲክ ትራብል ኮዶች መካከል P050A የሚል ኮድ ሊሰጠን ይችላል። አሁን እዚህ ጋር የምናወራው ያሪስ መኪኖች ነው። ያሪስ መኪና ላይ እነዚህን ኮዶችን ሊሰጥ ይችላል። ችግር አለባቸው ተብለው የሚጠረጠሩ ቦታዎች ትሮትል ቦዲ አሴምብሊ ሊሆን ይችላል፣ የማፕ ሴንሰራችን ችግር ሊሆን ይችላል፣ የኤር ኢንዳክሽን ሲስተማችን የኢንቴክ ሲስተሙ ማለት ነው የኢንቴክ ሲስተም ላይ ያለ ችግር ሊሆን ይችላል። ከዛ ደግሞ ፒሲቪ ሃውስ ኮኔክሽን ችግር ሊሆን ይችላል፣ የቪቪቲ ሲስተምም ችግር ሊሆን ይችላል ማለት ነው። እንዲሁም በተጨማሪም ኤር ክሊነር ፊላመንት እና ኢሲኤምም ኬስ ትመጣለች። ግን በቪቪቲ ምክንያት የሌሎቹንም ምን ያደርጋል ችግሮችን የሚገልጽበት ወይ በዚች ኮድ ይሆናል ማለት። ከዛ ደግሞ ተጨማሪ ሌላ የምናገኘው ሊሰጠን የሚችለው ዲቲሲ ኮድ ደግሞ P0010 ሌላኛው ኮድ ነው። የዚህኛው የሚሰጠን ቀጥታ የሶሎኖይድ ላይ ችግር ካለ የሚሰጠን ኮድ ይሄንን ነው። ቅድም ያየናት የኦሲቪው ሶሎኖይድ ማለት ነው። ስለዚህ ኦፕን ወይም ሾርት ሲሆን ሶሎኖይዱ
የተበጠሰ ገመድ ካለው ወይም ደግሞ ከነደደ በርን ካደረገ ኦር ሾርት ካደረገ ይህንን ኮድ ይሰጠናል ማለት ነው። ተጨማሪ ሌሎች ደግሞ እዚሁ የያሪስ መኪና ላይ የምናገኛቸው ኮዶች P0011 እና P0012 ናቸው። የመጀመሪያው P0011 የሚሰጠን ኦቨር አድቫንስድ ከሆነ ኢንጂኑ አድቫንስ መሆን በሌለበት ሰዓት ላይ አድቫንስድ የሚሆንበት ከሆነ አድቫንስ ሆኖ ካገኘው ይህንን የP0011 ኢረር ኮድ ይሰጠናል። ሪታርድ ደግሞ ከሆነ የP0012 ይሰጠናል ማለት ነው። እነዚህ ሁለት ኢረር ኮዶች ፕሬዘንት የሚሆኑ ከሆነ ቼክ መደረግ ያለበት የቢቢቲ ሲስተሙ ራሱ ይሆናል ማለት ነው። ስለዚህ ይህንን ሲስተም እንዳየነው ሊያበላሹ ወይም ደግሞ ሊበላሽበት የሚችልበት ምክንያቶች የመጀመሪያው አነስተኛ ዘይት መድረስ ነው። ኢንጂናችን ከሚገባው ወይም ደግሞ ከተቀመጠለት የዘይት ሊትር ያነሰ ከሆነ ዘይቱ የምንፈልጋቸው ቦታዎች ላይ ሁሉም ላይ አይደርስም ማለት ነው። ከነዛ ውስጥ መካከል ቪቪቲ አንዱ ሲስተም ሊሆን ስለሚችል ዘይት በቂ ዘይት የማይደርሰው ከሆነ አድቫንስም ለማድረግ ወይም ደግሞ ሪታርድ ለማድረግ ጉልበትና አቅም ስለሚያንሰው ምን ያደርጋል? ፌል ሊያደርግ ይችላል ወይም ደግሞ መስራት ያለበትን ስራ ላይ ስራልን ይችላል ማለት ነው። ሁለተኛው ደግሞ የዘይት መቆሸሽ ነው። እነዚህ ኦሲቪ ብለን የምንጠራቸው ቀዳዶቻቸው በእነዚህ በቆሸሸ ዘይት ወይም ደግሞ ከረጅም ጊዜ በላይ ባገለገለ ዘይት ፋንክሽን ለማድረግ የሚሞክሩ ከሆነ ሙሉ ሶሎኖይድ ቫልቭን ሲዝ እንዲያደርግ ወይም ደግሞ ሎክ አድርጎ እንዲቀር ሊያደርጉብን ይችላሉ። በተጨማሪም ደግሞ ሎኪንግ ፒኗንም ጭምር ዘግታ እንድትቀር ወይም ደግሞ ከፍታ እንድትቀር የሚያደርጉት እነዚህ ናቸው ማለት። ስለዚህ የዘይት መቆሸሽ አንደኛውና ሜጀሩ ኮዝ ነው የሚሆነው ማለት ነው። በተረፈ ሾርት ቢያደርግና ሃይ የሆነ ከረንት ደግሞ ለዛ ለኦሲቪው የሚደርስ ከሆነ ያ ሶሎኖይድ ስለሚቃጠል በርን ስለሚያደርግ ስራውን በስርዓት መስራት አይችልም። ትዕዛዝ ሲልክ ምንም አይነት እንትን የማይሰጠው ከሆነ ኮምፕሊትሊ የቪቪቲአይ ሲስተማችን መስራት ባለበት መልኩ ላይሰራልን ይችላል ማለት ነው። ስለዚህ የዘይት መቆሸሽና የነዚህ የሶሎኖይዱ መንደድ መቃጠል ለዚህ ችግር ተጠቃሽ ሊሆኑ ይችላሉ ማለት ነው። ቀጣይ ደግሞ እንዴት ቼክ እናደርገዋለን ነው። ይሄ ኦሲቪ እንዳልነውም የተቃጠለ ከሆነና በሱ ምክንያት ከሆነ እነዚህ ኤረር ኮዶች እየመጡ ያሉት መበላሸቱና ለመበላሸቱን ገዝተን ከመቀየራችን በፊት የምናረገው ቴስት አለ። የመጀመሪያው በእይታ የምናየው ነው። አውጥተ ነው የዘይቱን ሁኔታ ማየት መጀመሪያ። ምክንያቱም ዘይቱ ቆሽሾ ከሆነ ውስጥ ያሉትን ቫልቮች ሎክ ሊያደርግብን ይችላል። እንዲሁም ደግሞ መግባት ያለበትን ዘይት የሚገባበት ቦታ ላይ ተጋግሮ መስራት ያለበትን ስራ በስርዓት እንዳይሰራ ሊያደርጉት ስለሚችሉ በእይታ ቼክ እናደርጋለን። ከዛ ደግሞ መልቲሜትራችን በመጠቀም ሬዚስታንስ ላይ በማድረግ ይሄ ኦሲቪ ሁለት ገመዶች አሉት የሚቀበልበትና መልሶ ግራውንድ የሚያደርግበት ማለት ነው። ሁለቶቹን ገመድ ላይ መልቲሜትራችንን ሬዚስታንስ ላይ አድርገን በማድረግ ነው ሬዚስታንስ ማየት ወይም ደግሞ ኮንቲኒቲ ማየት እንችላለን ማለት ነው። ስለዚህ ኮንቲኒቲ ላይ አድርገን ቼክ ስናደርገው ምን ማድረግ አለበት? መልቲሜትራችን ድምጽ መስጠት አለበት። ድምጽ የሚሰጠን ከሆነ ኮንቲኒቲ ያለው ሶሎኖይዱ ከጫፍ እስከ ጫፍ ክሊር ነው፣ አሪፍ ነው ማለት ነው። ስናነበው ግን ኮንቲኒቲ የማይሰጠን ከሆነ ኦር ደግሞ ሬዚስታንስ ከሌለው ምንም አይነት ሬዚስታንስ የማናነብ ከሆነ ይሄ ሲስተም ኦፕን እንዳለው ወይም ደግሞ ፌል እንዳደረገ ብሬክ እንዳደረገ በሱ ማወቅ እንችላለን። መልቲሜትር ከሌለንና በባትሪ ደግሞ ማወቅ ከፈለግን የአንደኛውን ጫፍ ፖዚቲቭ ፓወር እንሰጠውና ሌላኛውን ደግሞ ጫፍ ምን መስጠት ነው? የባትሪውን ኔጌቲቭ መስጠት ይሆናል ማለት ነው። ልክ ስንሰጠው ሪሌ ላይ እንዳየነው ድምጽ መስጠት መቻል አለበት። ድምጹን የሚሰጠን ከሆነ ኦፕን እና ክሎዝ የሚያደርገው ከሆነ ምንም አይነት ችግር የለበትም። ግን ደግሞ ስንሰጠው ሁለቱንም ፓወር ስንሰጣቸው ወይም ደግሞ ኔጌቲቭ እና ፖዚቲቭ ስናገናኝ ምንም አይነት ድምጽ የማይሰጡን ከሆነ ይሄ ሲስተም ይሄ ኦሲቪ ፌል አድርጓል፣ መቀየር እንዳለበት እንረዳለን ማለት ነው።